ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በሌላ አዲስ ቪዲዮ መጥቼላችኋለሁ። ዛሬ የምጠይቅላችሁ ጥያቄ አብዛኞቻችሁ ማወቅ የምትፈልጉት አይነት ጥያቄ ነው። እሱ እንዴት ነህ? ዛሬ የምጠይቅ ጥያቄ የጸጋንና የቃልን ልዩነት ለኦዲየንስ አብራራላችሁ። በጣም የምፈልገው ጥያቄ ያውላችሁ ውድ ቤተሰቦች፣ ጸጋም ቃልም ያው ናቸው። ይኸው እየተሰቃየን ነው በልንፋች አውቄ ነው ያላልኩት። በጣም አሪፍ ጥያቄ ነው። በጸጋና በቃል መካከል በጣም ብዙ ልዩነት ያለው እግዚአብሔር ብዙ ጊዜ እንደውም ብዙ አክተሮች ላይፋቸውና ገጸ ባህሪያቸው ተመሳሳይ ነው፣ ግን የጸጋ እና የቃል በጣም የተለያየ ነው። ያው እንግዲህ እንደምናውቀው ጸጋ ወይ አስናቀች በጣም ክፉ በጣም አሰቃቂ የሆነች ሴትዮ ነች ጸጋ። ቃል ደግሞ በጣም የዋህ ነች። እግዚአብሔር በጣም የፍቅር ሰው ነጭ ወረቀት ህፃን ልጅ ነች ማለት ይቻላል። በቀላል የምር አብራኝ ስላለች ምናምን ሳይሆን አሰቃቂው ቁም ነገር ነው። ጸጋ በጣም መገርም ማለት ቃል በጣም መገርም እግዚአብሔር ከነጭ ወረቀት ምንም ማታውቅ የዋህ ነች። አስተዋይ ልጅ ነች። ይጠቅማትና የሚገዳት ሁኔታ የምታውቅ እና ጸጋና ቃል በጣም ልዩነት አላቸው። ብዙ ጊዜ እኛ ሀገር ኦዲየንስ ስለማይረዳ ነው እውነት ነው ብሎ ስለሚቀበል ነው እንጂ በጣም የተለያዩ ሰዎች እግዚአብሔር የሁለት ዓለም ሰው ሰማይና ምድር ነው። በጣም የተለያዩ ሰዎች ናቸውና እንዳልኳችሁ ነው። ጸጋ ክፉ ነች ገጸ ባህሪዋ፣ ቃል ደግሞ በጣም ሲበዛ የዋህ ነች። በጣም ምስኪን ነች። ኢሲጂ ይሄንን ስለተረዳኸኝ እውነት አመሰግናለሁ። እግዚአብሔር ያክብርልኝ። ጌታን ኦዲየንስም ያው ስለማያውቅ የእውነት የምር መስሎ ስለኛ ካለው ፍቅር አንፃር ነው እንጂ መስለኛል ያው የሚረዱ ሰዎች ይኖራሉ። አረ በጣም የሚረዱት በጣም ትንሽ ሰዎች ናቸው። አብዛኞቹ እንደ ካራክተሩ ነው። እኔ ምን አጋጥሞኛል መሰለሽ አንዴ የተራባይኖችን ሰራበት የነበረ ታይም ነውና ኮሎምቦስና ከተራባይኖች ኮሎምቦስ ከአፍላ ፍቅር ጸጋን ባገኛችሁ ባለራይድ እኮ ነው በራይድ መኪና ላይ ነው ገጫቻችሁ ነው አይደል? በተለይ ጸጋ ምናምን አለኝ። ከዛ በቃ በዚህ ልክ ነው ሰው አምኖ የሚቀበል ሰው። ይሄ ደግሞ ምንድነው የሷ ብቃት ነው፣ ያንቺ ጉብዝና ነው። ካራክተሩን ሆነሽ አምነሽ አለ አይደል? በዚህ ልክ አሳምነሽ ክፋትን አንታጎኒስት የሆነ ካራክተር ከባድ ነው በጣም። ስለዚህ በጣም ጀግና ስለሆንሽ ነው እግዚአብሔር የሷን ብቃት ነው ያየነው። የምር ባትጫወት ኖሮ አታናጃቸው ነበር። አንዳንድ ኮሜንት ምናምን ሳለ ጸጋ ትውጣል ምናምን ጸጋ ብትወጣ ፊልም ያምራል ምናምን ይላሉ። ይሄ ደግሞ ያንቺ ብቃት ስለምትይ ነው። በጣም ወዳት መልካም እህቴ ነች። በዚህ አጋጣሚ እግዚአብሔር አማካሪ እኔ ምንስ በጣም ወድህ ወንድሜ ነህ። ክናት ኦዲየንስም ከዚህ በኋላ እንግዲህ ለውጥማ ይመስለኛል። ጸጋና ቃል በጣም የተለዩ ናቸው። ጸጋን መጥላት ትችላላችሁ፣ ቃልን ግን መጥላታችሁ። አዎ ጸጋን መርዳት ብታቋት ልክ እንደኛ እንጃ በጣም ለየት ያለች ሰው ነች። እናት ሆነች። ወይኔ በዛብኝ። እሺ በጣም አመሰግናለሁ። እና አራዳ ልጆች ቃልን ሰብስክራይብ እያደረግን እናበረታታት። አዳዲስ ስራዎችን ይዛ ትመጣለች። እንመቻችሁ። ሰብስክራይብ አድርጉ። ሃይ የቃል ፋሚሊዎች እንዴት ናችሁ? ደህና ናችሁ? ፍቅርዬ አሁን የምጠይቅሽ ጥያቄ የቃልና የጸጋ ልዩነት ለኦዲየንሶቻችን አብራሪላት። የቃልና የጸጋ ልዩነት በጣም ብዙ ነው። እሺ ጸጋ በጣም ለፍላፊ ናት። ቃል ኪዳን ደግሞ ሪል ላይፍ ላይ ወይ በጣም ከሚቀርባቸው ሰዎች ጋር ካልሆነ ዳትማች ታወራ ሰው አይደለችም። ሁለተኛ ደግሞ በቃ ማለት ጭራሽ አይገናኙም። ቶታሊ ዘርስ ከተባልኩኝ ነው እንጂ ከዛ ደግሞ ጸጋና ቤዛ ጠላት ናቸው። ፍቅርና ቃል እኔና አንቺ ደግሞ ብዙ ጊዜ አብረን ስለምንሄድ ብዙ ነገር ይገጥመናል። በጣም ወዲያው ሸሚና ቃል ማንቸስተር አገባ። እሺ እንቀጥል። እና እኔና ቃል አብረን ነው ብዙ ጊዜ መንገድ ላይ ሰፈራችንም አንድ ስለሆነ እንደዛ ነው የምንሄደውና ብዙ ነገር ይገጥመናል። እንዴት ጠላት ሸርልሽ ቤዛ ተስተት ተሸክማል ምናምን ብቻ ብዙ ነገር ይገጥመናል። እኔና ቃል ኪዳን አንድ ላይ ስንሆን ግን ጭራሽ ቶታሊ አይገናኙም። እውነት አንገናኝም። ተረዱ እና ኮመንት ላይ ምናምን ነገር አይ ነው የሷን አክቲንግ ነው የሚያሳየው። ግን ፌርም አይደል
ሲበዛም ደግሞ ነው ያስጠላል። ጌታ ነው በጣም ምንም አይመስለኝም ብዬ እንትን እላለሁ እንጂ ማለት ነው። አንዳንዴ አሁን ላይቭ ላይ የሚጽፉት ነገር ደስ አይልም። በቃ ሰይጣን የሚሉት ነገር ደግሞ ስም ያደርጉታል። አንዳንዴ አንቺንም አክቲንግ ማሳመንሽ ነው የሚያሳየው። ደግሞ ሲበዛ እንደ ሪል ላይፍ አድርጋችሁ ለምትሰሪ ተካራከራን ዋሃምናችሁ ይመቻችሁ። እንወዳችኋለን። ሰብስክራይብ ያደርጉ አለ አቡሻ እንዴት ነህ? እግዚአብሔር ይመስገን። ጸጋ ሰላም ነሽ? ደህና ነኝ ያለው እግዚአብሔር ይመስገን። አሜን። ጥያቄ የሚሆነው የቃልና የጸጋ ልዩነት ለኦዲየንስ አብራራላችሁ። ቃል ማለት ቃል ኪዳን ማለት እኔ ነኝ። ኦኬ አንቺና ካራክተርሽ ነው። እኔና ካራክተር ያትኝ። እሺ እኔና ካራክተር። አንቺ ቃል ነው እንዴት ትክክለኛ ስምሽ? ደስ ይላል። አውቆ ነው። እሺ ያውቀዋል ስሜ አውቆ ነው። እሺ ያው ጸጋ ብዙ መከራ ነው ያየች። አቁ ለመናገር እንደምረዳ እንደ ካራክተሯ ብዙ መከራ ያየች፣ ብዙ ስቃይ ያየች፣ ያሉባትን ስቃዮች ሰውን እየጎዳች ህመሙን እንዴት እንደሚያም ለመለገስ የምሞክር አይነት ካራክተር ነች እና ጸጋ እንትን ማነው ስምሽ? ቃል ደግሞ እግዚአብሔር ሐቁ ለመናገር ተቃራኒ ሰዎች ማለት ቃልና ጸጋ ማለት እሷ ሳቂታ ተጫዋች የዋ ምንም አታውቅም። በግ በሏት ያው አላልኳችሁም? በግ በሏትና እግዚአብሔር በጣም የዋህ ነች። ቃል በጣም የዋህ ነች። ጸጋ በጣም እርኩስ ነች። ብዙ ነገር ያለያያቸዋል። ይለያያሉ። እንደዚህ ገልጻት። እሺ አብሻዬ በጣም አመሰግናለሁ። ሰብስክራይብ አድርጉ በላችሁ ጋይስ። የጸጋን ዩቲዩብ ሰብስክራይብ እያደረጋችሁ ሁላችሁ። ቀስቴ ሰላም ነው? ቀስቴ እንዴት ነህ? ነው እዚህ ሰብስክራይብ እያስደረግን እንዴት ነህ? የጸጋ ዩቲዩብ እግዚአብሔር እኔና ቃልቺው ከፍትኳል ሰሞን እና ሰብስክራይብ አድርጉላት ጋይስ። ወይ ሰብስክራይብ አድርጉላት እና አሁን የጠየቅኩን ጥያቄ እሱን መጠየቀዋለሁ። ጥያቄ ማለት እና ምንድነው? ደህና ነህ? የቃልና የጸጋ ቃል እንደሆነ ስሟ ታውቃለህ? አዎ ቃል ኪዳን እና እኔ ብቻ ነኝ ማራቀው። የቃልና የጸጋ ልዩነታቸው ምንድነው? የቃልና የጸጋ ልዩነት ለኦዲየንስ አብራራላችሁ። ራስ አይገናኝም እኮ የጸጋና የቃል ልዩነት ልዩነት ነው አንድነት ነገር ምንም አንድነት የላቸው። አንድነቱን ሰውና ልዩነት በጣም ይለያያሉ። ነገራችን ላይ ቃል በጣም ዝምተኛ ነች፣ አታወራም፣ ፈሪ ነች ምናምን ማውራት ፈራለች፣ አይናፋራም ነች ምናምን። የምሬን ነው። የራሷ ማለት በጣም ቅርብ ከሆነ ሰው ጋር ካልሆነ ብዙ ጊዜ አትወራም። አያታለው ምናምን አይሻልም በቃልና በጣም የቅርብ ሰው ካልሆነ አትወራም። ጸጋ ደግሞ እኔ ብቻ ሳልሆን እናንተም ታውቋታላችሁ። እኔ እንኳን ነው እንዲህ ባረጋት ራሱ በጣም ደስ ይለኛል። ያው ሁላችሁም ታውቋታላችሁ። ስለ ጸጋ መናገር አይጠበቅብኝም ቢኮዝ ሁሉ አው በሶኬት የምር ነው። በነገራችን ላይ የምር ነው ገርፎኝ ጋይስ፣ ያኔ የምር ገርፎኝ እንዴት እንዳቃጠልከኝ እግዚአብሔር በጣም በቃ እውነት የሷ ክሉ የኔ ክሎዝ እየተሰራ አንተበከበ አውዝት እዚህ ሲገኝ ይገርም እግዚአብሔር የኔ ክሎዝ ተቋርጦ የሷ ተሰራ ለስሜት አሪፍ ነው ምናምን ተብሎና ምን ይሆናል። ጸጋን የገረብኳት ያተባለ አንተ የምር እኮ ካራክተር ውስጥ ስትገባ እፈራሃለሁ። እኔ ቅጥቅጥ ነው የምታደርገው እናሳ ንቀጠቅጥ ሲይብዛልኝ እያልኩ ነው ጸሎት ላደርግ ነው። እኔ ባይኖር እያልኩ ነው የምጸልየው። አንተ የምትመታበት ሲል ደረሰልሽ። አሁን 6000 ገብቷል። በዚህ ቪዲዮ ብቻ 10000 ብቻ በኔ ስም ብቻ 10000 ሰብስክራይብ አለኝ። የኔ አሃዱና በኔ ስም በቀስቴ ስም በኔ እቺ ኢንተርቪው ብቻ 10000 ቢገባ በቃ እንደውም የሱን ለብቻው ቆርጬላችሁ ፖስት አደርግላችኋለሁ። እግዚአብሔር ደስ ይላል። ከዛ ቀስቴን ብዬ ነው የመጣሁት። ደስ ይለኛል። ወዳችኋለሁ። ሌላ ጊዜ ደግሞ በሌላ ጥያቄ ትመጣለህ። ለአሁኑ አመሰግናለሁ። ወዳችኋለሁ። እኔነት እኔም ወዳችኋለሁ። እነሱንም አንተንም ጸጋዬ። እሺ አሁን ደግሞ እሷን እንጠይቃታለን የቅድሙን ጥያቄ። የቃልና የጸጋ ልዩነት ለኦዲየንሶቻችን አብራሪላቸው። እሺ ያው ጸጋ ማለት ክፉዋ ካራክተር አናዳጇ፣ በጣም የምታናድድ የምታበሳጭ ስትሆን፣ ቃል ደግሞ ያው በጣም ደስ የምትል ተግባቢ ተጫዋች እና ያው በጣም ጥሩ ሰው ናት። ለኔ እንደዛ ናት ቃልና ጸጋ። አመሰግናለሁ። በዚህ አጋጣሚ እንደ ካራክተሩ አይደለችም እንድታውቁት ያክል። ባላጣሽ
ምን ነው ጸጋ እየመሰልሻቸው ነው? አዎ ጸጋ ነው የሚመስላቸው። አንተ ባላጣች ስማ ሲገባል አሁን ያልሽው። አይ ግን ቀልድ ውስጥ ቀልድ ነው። ያው እሷ ግን በጣም ስዊት የሆነች ፐርሰን ናት ለማለት ነው። ሰብስክራይብ እንዲያደርጉ ንገራችሁ። የጸጋን ዩቲዩብ ቻናል ሰብስክራይብ አድርጉ። ቆንጆ ቆንጆ ስራዎችን ደግሞ ትለቅላችኋለች። ለኛ ለእናንተ ትለቅልናለች። በቃ ይመቻችሁ፣ እንወዳችኋለን። አለው እንዴት ነሽ ቃል? ደህና ነኝ። አሁን የምጠይቅህ ጥያቄ ሳይሆን የቃልና የጸጋ ልዩነት ለኦዲየንሶቻችን ንገራቸው፣ አብራራለን። እሺ ጸጋ የስራ ባልደረቤ ነች። ምንም እንትን የለውም። ጸጋ ያው እንደምታውቁት ነው። ድራማው ላይ በደንብ ታውቋታላችሁ የጸጋን ባህሪ። ቃል ግን በጣም ተቃራኒ ነው። የጸጋ እንደዚህ ተገራራይ የዋነች በትንሽ ነገር ትተፋልኝ፣ በትንሽ ነገር የምትደጣኝ ቃል እንደኛ ነች። ቃል ማለት እኔ ነኝ። እንዴት አንተ ነች? እንዴት አንተ ነሽ? ሲጀመር አሁን ይሄንን ጥያቄ ሁላችሁም ልጠይቃችሁ የፈለኩት ለምን እንደሆነ ታውቃለህ? አብዛኞቹ ሰዎች ቃል እንዴት ናችሁ? ደህና ነሽ? አብዛኞቹ ሰዎች እኔን እንደ ጸጋ እንደ ካራክተሩ ነው የሚያዩኝ እና በቃ እንደ ካራክተሩ ሰይጣን ይሆንኩ ስለሚመስላቸው ሰይጣን ሁላ ነው የሚሉኝ እና ብዙ ጊዜ ይሄ መልስ እንዲመለስላቸው ስለፈለኩኝ ነው። ሰይጣን አይደለችም፣ በፍጹም አይደለችም። አይ ጥሩ ሰው ነች ማለት ማርያምን በጣም ጥሩ ሰው ነች። እንዳልኩ በቅድም ተናግሬያለሁ እኮ የዋነች፣ በጣም ተቃራኒ ነች። ያ ካራክተሯ ነው። ቃል ደግሞ ቃል ነች። የተለያየ ፐርሰናሊቲ ያላት በደንብ ስለተጫወተች ይመስለኛል ሰው እንደዛ መስለች። እንደዛ ነው። ሰብስክራይብ አድርጉ። በጣም ወዳችኋለሁ። እኔም እሷን ወዳታለሁ። ውሸቱን አይወደኝም። እሺ ጠይቃታለን። ሰላም የቃል ቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው። የመጀመሪያ ቃል ቲዩብን ሰብስክራይብ አድርጉ። አሁን የምጠይቅሽ ጥያቄ የጸጋንና የቃል ኪዳንን ልዩነት ለኦዲየንሶቻችን አብራሪላችሁ። ቃል ኪዳን ድራማው ላይ የምትያት አፍላ ፍቅር ላይ የምትያት ጀለስ ነቻችን የምትደብረው ምናምን ማለት ነው። ቃል ኪዳን ማን ነው? ጸጋ ይቅርታ፣ ጸጋ ማለት ጸጋ አፍላ ፍቅር ላይ የምታዩት ልጅ በቃ ምንም ሌላ ማብራሪያ ያስፈልጋታል። ቃል ኪዳን ደግሞ እችት በጣም ካልም ነች። በጣም ሲበዛ በጣም የተረጋጋች ሰው ነች። ማርያምን ማከበር ምናምን አይደለም፣ ስለ እውነት በጣም የተረጋጋች ሰው ነች። ቃል በጣም ነው ቃል አታወራም። ቃል በግዴታ ነው የምታወራው። ጸጋ ግን የጸጋ ጉዳይ ወራ እና በቃ እና አንቺ ኧረ ጸጋ አንድ ቃልን ሰው ይወዳታል። ጸጋ በጣም ደባሪ ሰው አይረዱም ማለት ስለማይረዱ ቃል ኪዳን የደበበ ልጅ ፍቅር ነች። ጸጋ እቺ ጥላቢስ ደባሪ ሰው ነች። ግን ያው ቃል እቺ ነች ማለት ቃል በጣም ስማርት ሰው ነች። በጣም ሲቾቼዬ በጣም አመሰግናለሁ። ቃል ሲቡን ሰብስክራይብ አድርጉ። ይኸው የዘመናት ጥያቄያችሁን ልመልስላችሁ ነው። ሰብስክራይብ አድርጓል። ይኸውልሽ ያንቺ በዚህ ቪዲዮ እዚህ ቪዲዮ ላይ ቹቻ የሚል ስም 15 ካለ ማለት ነው እኔ ለቃል ቆንጆ በርገር ጋብዛታለሁ። እንደተለበ 15 ቹቻ ብቻ ደም ቹቻ ፍቅር ቹቻ ማሪ ቹቻ እኔ ቹቻን እንግዲህ ይሄንን ለእናንተ 15 ሲባዛ በ10 ስንት ሆነ ማለት ነው? 150 ነው። 150 ኮሜንት ማለት ነው። በቃ ይመቻችሁ። ቃል ኪዱ ሰብስክራይብ አድርጉ። ይመቻችሁ። አሁን ደግሞ ቤኪ አለ፣ እሱንም እንጠይቀዋለን ተመሳሳይ ጥያቄ። ቤኪ እንዴት ነህ? አሉልሽ። ዛሬ የምጠይቀው ጥያቄ የጸጋንና የቃል ኪዳንን ልዩነት ለኦዲየንሶቻችን አብራራላችሁ። ሰማይና ምድር ነው። ቃል ማለት ቶሎ አኩራፊ ነች፣ የዋህ ነች። ለምታያት ደግሞ ሳቂታ ነው። ጸጋ ማለት ደግሞ ጨካኝ ነች። አንዳንዴ ነገሮች የምትወስነው መስሎች ደግሞ ክፉም ነች። በጣም ትልቅ ተቃራኒ ነው። ብቻ ግን እኔ ግን ቃልን ነው። እኔ ግን ጸጋንም ወዳታለሁ። እኔ ግን አልወዳም። እኔ ወዳታለሁ። ቤኪ አመሰግናለሁ። ቁመታዬ በለጥኩ። ጥሩ ነው ደረጃው ስለሆነ ነው። አሁን ደግሞ እዚች ጋር ሄኒ አለ። ሄኒ ዛሬ አንድ ጥያቄ ጠይቀሃለሁ። ምን መሰለህ ጥያቄው? የጸጋንና የቃል ኪዳንን ልዩነት ለኦዲየንሶቻችን አብራራላችሁ። ከጸጋ ልጀምር ወይስ ከቃል ኪዳን? ደስ ካለ መብት ነው። ጸጋን እኔ ስመለከታት ጸረ ልማታዊ ኃይል ናት። እግዚአብሔርን በጣም ጸረ ልማታዊ ኃይል ናት።
ሰላም አትፈልግም፣ ትበጠብጣለች። እንዲሁም ደግሞ የማህበረሰብን ጤንነት ማወቅ ትወዳለች። ይህ ማለት ደግሞ ምን ያሳያል? ተመልካቾቻችን ማለት ነው ከቃል ጋር ምን ያክል ዲፈረንስ እንዳላት። ቃል በጣም ሀምብላ ሰው በጣም ታከብራለች። እንዲሁም ደግሞ በስራ ላይ ሁሌ ኦን ታይም ከሚገኙ ሰዎች ውስጥ አንዷ እሷ ናትና ጸጋስ ሁሉን ነገር መበጥበጥ ምናምን ከበሶ ቀጥሎ የምትበጠብጠው ቃል ማለት ጸጋ ማህበረሰቡ ነው። ደስ ማለት አፍላ ፍቅር ላይ ያሉትን ካራክተሮች ማበጣበጥ የሚመቻት አይነት ናት። በዛ ላይ ደግሞ ግን እኔ ታሳዝነኛለች። እንደዛ አይነት ሰዎች ይታዘንላቸው ይገባል ብዬ አስባለሁ። ይሄንን ይመስላል ነው። ግን ኦዲየንስ ደግሞ ይሄንን ነገር አይረዳውም በጭራሽ። ክፋቷን ብቻ ነው የሚያየው። ለምንድን ነው እንደዚህ የሆነችው እቺ ልጅ የሚለውን ነገር ጭራሽ አያዩትም። በቃ ክፋቷን ብቻ ይዘው ጠልተዋታል በጣም በደንብ ድራማውን እያዩ ሲመጡ ምናምን ምናልባት ለእሷ ሊያዝኑ የሚችሉበት ሁኔታዎች የሚመጣ ይመስለኛል። ተስፋ እናደርጋለን እንግዲህ። አሜን። እሺ ይሄን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ይመቻችሁ። እንወዳችኋለን። ጸጋ ግን ጸረ ልማት ናት። ኤላ ወይ ዘኛ አለ ይመስገን ነው ካሊና አለለ ዛሬ የምጠይቅ ጥያቄ ምን መሰለ? የጸጋንና የቃልን ልዩነት ለኦዲየንስ አብራራላቸው። የጸጋና የቃልን ኦኬ። ጸጋና ቃል ኧረ በጣም የሚለያዩ ሰዎች ናቸው የእውነት። ጸጋ የካራክተር ስም ነው፣ ቃል ደግሞ ኖርማል የራሷ ስም ነው፣ የመታወቂያ ስም እና ጋይስ እንዴት ነው? ጸጋ ማለት ያው ካራክተሩ ላይ ታውቁታላችሁ። በጣም ቀጣይ ተኩ ማለት አይነት ኖርማሊ በቃል የዋ ለሰው ሀሳቢ ሩሩ ጨዋ ምንም አታውቅም። ብቻ እንዴት ነው ቃልና ጸጋ መሀል ቃልና ጸጋ ማለት ትልቅ ዲፈረንስ ነው ያለው። የእውነት በጣም ትልቅ ዲፈረንስ። እንዴት ነው እኔ ብዙ ሰው ይጠላታል። እኔ ገርመኛል። በጸጋ ስለሚያውቃት ምናምን ነገር ነው መሰለኝ። ኢቭን መንገድ ላይ ራሱ ኖርማልም እንደዚህ አንዳንድ ሰው ስታራራችሁ ጸጋ ምናምን ይባላል እና በዛ ትጠላለች። ግን ቃልና ጸጋ ማለት በጣም የሚለያዩ ፍጥረቶች ናቸው። እኔ ስነግራቸው አያምኑኝም። ብዙ ጊዜ አሁን እንትን ይላሉ፣ አንቺ እንደ ፊልሙ ነሽ ምናምን ይሉኛል። ኧረ እኔ እንደ ፊልሙ አይደለሁም ብዬ ስነግራቸው አይረዱኝም አብዛኞቹ ሰዎች። አሁን ደግሞ ይሄንን መረዳት መቻል አለበት። አሁን እሷ እዚህ ጋር ስትቀመጥ ቃል ነች። ልክ ወደ ወሮሚያ ስትገባ ወይ ደግሞ ያንን ዩኒፎርሙን ስለብስ ደግሞ ጸጋ ነው። ገጸ ባህሪ ማለት ያው ያ ነው። ዩኒፎርም አለብሳ ልክ ወደ ስራ ስትገባ ጸጋን ትሆናለች። ይሄ ያው የትወና ብቃቷ ነው። ይሁን ብለናል። ይሄ እንግዲህ የትወና ብቃቷን ነው የሚያሳየው። ጎበዝቷ ነው እንግዲህ ማርያምን ነው የምላችሁ ከና አትገናኙ። በእንትንና በቃልና በጸጋ በጣም ትልቅ ዲፈረንስ ነው እና ጋይስ ይሄንን እናንተ እወቁት። ካራክተር ተረዱኝ። ሪል ላይፍ እና ካራክተር የተለያየ ነው። ካራክተር ማለት እንግዲህ አፍላ ፍቅር ውስጥ ስትሰራ የተሰጣት ገጸ ባህሪ፣ እሱ ደግሞ ቃልን አይወክላል። ጸጋ ቃልን አትወክልም፣ ቃልም ደግሞ ጸጋን አትወክልም። ያው ቃል ጸጋን የምትወክለው በአካል እንትኗ ብቻ ነው እንጂ ጸባይ ግን የትም አይገናኝም። በሁሉም ነገር ነው ከጸጋ ጋር የምንለያየው ታውቃለህ? እግዚአብሔርን በሁሉም ነገር አትገናኝም። አይ እሱ በመልክ ራሱ አንገናኝ። አይ እሱ እንግዲህ ስለሚያዩ ይፍረዱ ራሳቸው እና ጋይዝ ይሄንን ለማለት አይ ቲንክ ይበቃኛል አይደል? ሌላ ጥያቄ ደግሞ ያው ቀጣይ ቪዲዮ ላይ ትጠየቃለህ። አመሰግናለሁ። ይላዬ ይመቻችሁ። ሰብስክራይብ አድርጉ። ቃልቲውን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ ጋይስ። አሁን ደግሞ ዳኒ አለ። እሱንም ተመሳሳይ ጥያቄ እንጠይቀዋለን። ዳኒ እንዴት ነህ? ደህና ነኝ። ምንድነው ድምጽ ቀዘቀዘብኝ? ይርባሃል እንዴ? አይዞህ። ዛሬ የምጠይቅ ጥያቄ የቃልና የጸጋን ልዩነት ለኦዲየንሶቻችን ንገርልኝ። ግልጽ የሆነ ጥያቄ ማለት ነው። ግልጽ የሆነ ጥያቄ አብዛኞቻቸው ሞክ ስለሚፈልጉ ነው። ጀመር በጣም ነፍ ዲፈረንስ ነው ያላቸው ቃልም ጸጋ እንጃ ያው
ጸጋ እንደ ካራክተር ስለማያት ነው እንጂ እኔ ራስ አጠገቤ ባትቆም ደስ ይለኛል። ጸጋ ያልኩት ግን አይ ቃል በጣም ጸግተው በጣም ዝምተኛ ሰው ነች። ክሩ ጋር ምናምን ሰላማዊ ሰው ነች። ከሰው ጋር ምናምን ያላት አታችመንት ምናምን በጣም ነው ራሱ ያስቀናል። ጸዴ ሰው ነች ቃል። ግን ጸጋ ደግሞ ስንመጣ በኢየሱስ ኮምፕሊትሊ ሰው እንዲህ የሚቀየርም አይመስልም። ማርያም ጸጋ በጣም እንጃ ኦዲየንስ ራሳችሁ ወቋል ጸጋን ማለት ነው። እኔም ቤቴ በተለይ ከኔ ጋር ያላት ነገር ምን እንደሆነ ከኔ ጋር ከዳኒ ጋር ያላት ነገር ምን እንደሆነ እኔ ራሱ አልገባኝም። ምን አድርግ እንደምትለው ዳኒ በጣም ከነዲ ጋር በተለይ እኔ ጠይቃታለሁ። ምንድነው ችግርሽ ጸጋ? እናወራበታለን ሶስታችን፣ እኔ ጸጋ እናንተ ሆነን ቁጭ ብለን እናወራበታለን አይደል? እሱ እናወራበታለን እንጂ አይመጣም። ምን ፍላጎቷን እኔም ይገርመኛል። ፍላጎቷን እንጠይቃታለን። ጸጋ እንጠይቃታለን። እና ዳንዬ በጣም አመሰግናለሁ። ጋይስ ሰብስክራይብ እንዲያደርጉ ነው። እሺ በዚህ ላይ የጸጋን ሲዋል ሰብስክራይብ እያደረጋችሁ ቆንጆ ስራ በቅርቡ ትለቀላችኋለች። ሰብስክራይብ እያደረጋችሁ ጠብቁን። ይመቻችሁ። እንወዳችኋለን። ማርክ እንዴት ነህ? እንዴት ነሽ ጸጋዬ? አለሁልህ። ዛሬ የምጠይቅ ጥያቄ ምን መሰለህ? የቃልና የጸጋ ልዩነት ለኦዲየንሶቻችን አብራራልኝ፣ ንገራቸው። ወይ የምድርና የሰማይ ጸጋና ቃል ይለያያሉ ነው የምላችሁ። በቃ ቃል ኪዳን ማለት በቃ እንዴት ልበላችሁ ውሃ በቃ ሰው የሆነች ሰው የምትሸት ምናምን ነች። ጸጋ ደግሞ እኔ ባገኛት እንዲንቀርሽ ማረጋት። እነሱም እንደዛ ነው የሚፈልጉት። የሆነ በመታቱላ በዚህ እንደዚህ በቀውላቱላ ሆና ደስተኛ። አንተ የምርህን ነው? የምሬን ነው። በጣም ታነድዛለች። ግን ቃል ኪዳን ማለት ደግሞ በቃ ሌላ ሰው በቃ ሰይጣንና መላእክት በሉት በቃ ልዩነቱ። በስማ ገላለት እንደዛ ነው ለኔ የሚታየኝ። ይሄ ነው። በጣም አመሰግናለሁ። እንግዲህ እውነት ሌላውም ቪዲዮ ላይ እንዳልኩት ከዚህ ቪዲዮ በኋላ እናንተ ላይ ለውጥ ማየት እፈልጋለሁ፣ እንድትረዱኝ እፈልጋለሁ። በተለይ የምትሳደቡ ሰዎች አንቺ እንደ ካራክተሩ ነሽ አይደለም ብዬ እያብራራሁላችሁ እየነገርኳችሁ ሁላ እንደ ካራክተሩ ነሽ እያላችሁ የምትናገሩኝ ብዙ ሰዎች አላችሁና ባይ ዘ ዌይ ይሄ አክቲንግ ነው። የተሰጣትን ነገር በደንብ መወጣት እንደምትችል ብቃቷንም በዛው እያሳየሽ። ስለዚህ ተረዷት። የኢትዮጵያ ሕዝቦች እንዲሁም መለው የዓለም ሕዝብ ተረዷት። የአፍላ ፍቅር ተከታታዮቻችን ተረዱኝ። ካራክተር ናት ጸጋ። እኔ ቃል ኪዳን ሌላ ሰው ነኝ። ይመቻችሁ። ሰብስክራይብ አድርጉ። ደሞሽ ሰብስክራይብ አድርጉ። ወዳችኋለሁ። ጸጋ ያራርለም ያቀጣጋርለም የቃል ኪዳን ቤተሰቦች ሰብስክራይብ አድርጉ። ወድቻለሁ። ላብሽ ካሜራማናችን እዚህ ጋር አለ አሊፍ። እሱን እጠይቅላችኋለሁ። አሊፎ እንዴት ነህ? አለሁልሽ። አለው እኔም ደህና ነኝ። ጥያቄ ምን መሰለህ? የጸጋንና የቃልን ልዩነት ንገራቸው ለኦዲየንስ። የጸጋና የቃል ያው ቃል እንደዚህ ነው ትያትሮች እንደዚህ ቀበጥ ልጅ ቃል ቀበጥ አለት ከጂ ነው አለት። ጸጋ ግን ጸጋ ከባድ ሰው ልጅ በደንብ ንገራቸው። ጸጋ እንደ ካራክተር በጣም ከባድ ሰው ልጅ ሆነ ታስፈራለች። አንከሲስ ነች። እሺ በሎሽ ችግር የለውም። ቃል ደግሞ ያው ደስ የምትል ተጫዋች ነች፣ ቁም ነገረኛ ነች። ያው እንደዛ እንደምታስፈራው አይደለችም። ያው ጸጋ እንዳትሆንብኝ እየፈራው ነው ነው ብትሆኝ አስፈላጊ ከሆነ እንግዲህ ሆናለሁ። እየነሰማችሁ እንደ ሁኔታው ነው። እንደ ሁኔታው። እሺ አሊፍ እያመሰግናለሁ። አሁን ደግሞ እዚች ጋር አሻንቲ ያለ እሱንም እንጠይቀዋለን። አሻንቲ እንዴት ነህ? እግዚአብሔር ይመስገን። አሜን ይመስገን። ጥያቄ የሚሆነው የቃልና የጸጋ ልዩነት ለኦዲየንስ ንገርልኝ፣ አብራራልኝ። ከየትኛው ይጀምር? እኔ ወደ ደስ ካለ ጀምር። ሁለቱም ለኔ ጥሩ ሰዎች ናቸው አይደሉም እንዴ? ሰዎች ናቸው። አዎ ለኔ ሁለቱም ጥሩ ሰዎች ናቸው። ጸጋ መልካም ሰው ናት፣ ቃልዬ መልካም ሰው ናት። ምክንያቱም አሁን ሰውን ክፉ ያደረገው ሰው ነው ይላል። ማን ያለው ታውቂያለሽ? ማን ያለው? አያችሁ፣ እንዲህ ናት፣ የዋህ ናት።
ቃል ማለት የዋህ ናት፣ ዝም ብላ ትስቃለች፣ ክፉ ጎኗ ሰው ታምናለች። ከአንድም ሁለቴ ይሄን ነገር ቀጥይበት ብዬ መክሬያታለሁ። የሚጎዳት ባህሪ ነው እና እኔ እንድቀጥል አበረታታሻለሁ። ጸጋም እኮ ጥሩ ልጅ ናት፣ ክፉ ናት ይላሉ አንዳንዶች፣ ግን ለኔ አይስማሙበትም አይደል? እንዳለ አሁን የሚያዩት ሰዎች አይስማሙም። አይስማሙ እኮ ልክ እኮ ናቸው። ግን ስህተቱ ምን ላይ መሰለ ካሜራማን፣ ስህተቱ እንትን የማለትሽ ነው። ይሄ ልብሽ ንጹህ አይደል? ግን የምር ጸጋ በጥሩ መልኩ እኮ ብናያት እኮ ምርጥ ልጅ ናት። ወዳ ነው እንዴ ክፉ የሆነችው? እነሱ ግን እሱን አያዩት። እግዚአብሔር አይረዳም። እባካችሁ አሁን ውስጠ ወይራውን ስትረዱት አለ ወይራ የቡታጅራ ጭስ እና ግን የምር ጸጋ ምርጥ ሰው ናት። ሰብስክራይብ ቆይ እንጂ ልናገር፣ ሰብስክራይብ አርጉ፣ ፎሎ አርጉ፣ ሪፖስት የቲክቶክ ነው እኮ ሪፖስት እኮ አለ እንደ ዩቲዩብ ላይ ያለም አይሽ ይሄን ሳታቂ ዩቲዩብ ጀመርሽ እንዴ? ታዲያ እሺ፣ ሳውንዱ ግን ጥርት ያለ ነው። ሚኪ ዘረጦ ደህና ነህ? አለን እግዚአብሔር ይመስገን አለን። አሁን የምጠይቅ ጥያቄ የጸጋንና የቃል ኪዳንን ልዩነት ለኦዲየንስ አብራራላችሁ። ከባድ ነው። ብዙ ልዩነት አላቸው። ኦኬ ነው ካልዲን ነው፣ ግን ብዙ ልዩነት አላቸው። በጣም የተራራቁ ሰዎች ናቸው። እኔ ጸጋን ስረዳት በጣም ክፉ መሰሪ አይነት ሰው ነች፣ ምክንያት ቢኖራትም ማለት ነው። ቃል ግን እንደዛ አይነት ሰው ሳትሆን የዋህ፣ ለሰዎች ሐሳቢ፣ ሩህሩህ ምናምን አይነት ሰው ነች። ልዩነታቸው እንደዛ ነው እና በጣም ብዙ ክፋት የምታስብ አይደለችም ቃል። ጸጋ ደግሞ ስራዬ ብላ ክፋት የምታስብ ሰው። ቃል ለጓደኞቿ ብዙ ነገር ማድረግ ትፈልጋለች፣ ደግ ነች ምናምን። ጸጋ ደግሞ በተቃራኒው ማለት ነው። ይሄ ነው ልዩነታቸው እስካሁን ተረዳሁት። እሺ ሚኪዬ በጣም አመሰግናለሁ። ደግሞ ብዙ ሰው ኮሜንት ላይ በጣም ወፍረሃል፣ ቦርጭን ቀንስ እያሉት ነውና ቀንሳለሁ። አረ ቀንሳለሁ። ብዙ ነው ወጪ ያወጣሁበት ማለት ነው። በጣም እንትን ነውና ልክ አይደለም ይሄ፣ ቀንስ እያሉት ነው። እኔ ስላነበብኩ ነው። በጣም ነው የወፈረው ሚኪ፣ ምንድነው ሆዱ ምናምን እያሉ በቃ እንደዛ ከሆነ አዲስ ዩቲዩብ ቻናል ከፍቼ እኔ ራሱ የመቀነስ ቻሌንጅ ለቅላችኋለሁ። ለውጡን ትነግራቸዋለህ ማለት ነው ለኦዲየንስ። ይመቻችሁ። ሰብስክራይብ እያደረጋችሁ እንወዳችኋለን። ኤልሽዬ እንዴት ነሽ? አለሁልሽ። እንግዲህ ዛሬ የምጠይቅሽ ጥያቄ የቃል ኪዳንንና የጸጋን ልዩነት ለኦዲየንሶቻችን አብራሪላችሁ። በጣም ከባድ ጥያቄ። ቃልና እንግዲህ በጣም የሚለያዩ አይነት ሰዎች ናቸው። በጣም ክፉ፣ ጸጋ ማለት በጣም ክፉ መሳብ ነው። ቃል ግን አሁን እኔ አጠገብሽ ቃል በጣም እውነት የዋህ፣ ቀርባችሁ ስታይ በጣም ደግ፣ ሩህሩህ እና ሆዳም፣ በጣም ሆዳም ይሁን ጋይስ በጣም በላለው ለምግብ ድርድር እንዴና እና ቀረጻ ጨርሰን ምናምን እኮ ስንመጣ በጣም ነው የሚርበኝ እንዴ። ቃልና ጸጋ በጣም የተለያዩ ሰዎች ናቸው። በጣም ዲፈረንስ አላቸው በማለት ነው። እቺ አመሰግናለሁ። ጨርሻለሁ። ሰብስክራይብ አድርጉ። ሰብስክራይብ ያደርጋችሁ እንዴ ጨረስን እኮ ከታልን አይደል እንዴ? ከታላልን እንዴ በቃ እኮ ነው ፋሚሊ። እንግዲህ ሁሉም ነገር እንደሰማችሁት ነው። ዩቲዩቤን ሰብስክራይብ አድርጉ። በጣም ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ አላሰበችበትም። ግን እያየሁ ነው የላይፍ ግን ወደርሽ ጌታን አስደነገጥከኝ። እኔ ምን ተፈጠረ ብዬ ደግሞ ዩናይትድ ያገባን ይመስለኝ ደህና ሁኑልኝ። እወዳችኋለሁ። እስቲ ኧረ በእግዚአብሔር እዚህ ያየነው